ትተዋችሁ የሄዱ ሰዎች በድንገት እንዲናፍቋችሁ የሚያደርጋቸው ምን እንደሆነ ልንገራችሁ። መለመን ወይም ኢንተርኔት ላይ አሳዛኝ ነገሮችን መለጠፍ አይደለም፣ ወይም ደግሞ እነዛን ሰዎች ለማስቀናት መሞከር አይደለም። እነሱ ከሄዱ በኋላ የምታደርጉት አንድ ነገር ብቻ ነው። እናም እሱ ነገር ስታደርጉ አንድ አስገራሚ ነገር ይከሰታል። ስለ እናንተ ማሰብ እንዲሁም ማህበራዊ ሚዲያዎቻችሁን መፈተሽ ይጀምራሉ። አንዳንዶቹም ተመልሰው መጥተው መነጋገር እንችል ይሆን ብለው ይጠይቃሉ። ነገር ግን ከዚህ ሁሉ በላይ እነሱ በመጨረሻ ምን እንዳጡ ሲገባቸው እናንተ በተራችሁ ስለ እነሱ ጨርሶ ግድ ማይሰጣችሁ ትሆናላችሁ። ምክንያቱም እናንተ አሁን አዲሱንና ምርጡን ማንነታችሁን በመስራት ላይ ስለምትጠመዱ። ስለዚህ ከዚህ ቀጥሎ ትተዋችሁ የሄዱትን ሰዎች እንደ እብድ እንዲናፍቋችሁ የምታደርጉበትን 5 ጥበቦች ደረጃ በደረጃ እንመልከት። ቪዲዮውን ላይክ አድርጋችሁ መጀመር እንዳትረሱ። ደረጃ 1 ሙሉ ለሙሉ መሰወር። ይሄ የመጀመሪያውና ከባዱ እርምጃ ነው። ትሰወራላችሁ፣ ነገር ግን ትኩረት ለማግኘት ወይም ከነሱ ጋር ጨዋታ ለመጫወት አይደለም። በትክክልም ከህይወታቸው ትሰወራላችሁ። ምንም ቴክስት የለም፣ ምንም ስልክ መደወል የለም፣ በፖስቶቻቸው ላይ ምንም አይነት አስተያየት መስጠት የለም። የጋራ ጓደኞቻችሁን ስለነሱ መጠየቅ አትችሉም። ምንም ነገር የለም፣ ዝምታ ብቻ። እዚህ ጋር አንድ ነገር እያሰባችሁ ይሆናል። ቢረሱኝስ ብላችሁ። በፍጹም አይረሷችሁም። እንደውም ተቃራኒው ነው የሚሆነው። ሁልጊዜ አጠገባቸው ስትገኙ፣ ሁልጊዜ ዝግጁ ስትሆኑላቸው፣ ሁልጊዜ ስትከተሏቸው ልክ እንደምትተነፍሱት አየር የተለመዳችሁ ትሆናላችሁ። ሰዎች ስለ አየር አያስቡም፣ ምክንያቱም ሁልጊዜ ከነሱ ጋር እንዳለ ስለሚያውቁ። ነገር ግን ስትሰወሩና በድንገት ስትጠፉ ያኔ ነው ጭንቅላታቸው የሚነቃው። ማሰብ ይጀምራሉ። ወዴት ሄዱ? ለምን ቴክስት አይመልሱም? ለምን ፖስቶቼን ማየት አቆሙ? ማለት ይጀምራሉ። የእናንተ አለመኖር ከዚህ ቀደም ከነበረው መኖር ይበልጥ ጮክ ብሎ ይሰማል። ነገር ግን ሚስጥሩ እዚህ ጋር ነው። የምትሰወሩት እነሱን ለማታለል አይደለም። የምትሰወሩት ራሳችሁን ለመጠገን፣ ራሳችሁ ላይ ለመስራትና በራሳችሁ ላይ ትኩረት ለማድረግ ነው። ምክንያቱም እነሱ ተመልሰው መጡም አልመጡም እናንተ ደህና መሆናችሁ አይቀርም። እናም ያ ኢነርጂ ነው ስለ እናንተ ሲያስቡ እንዲጸጸቱ የሚያደርጋቸው። ደረጃ 2 ስለ እነሱ ማውራት አቁሙ። አብዛኛዎቹ ሰዎች በከባዱ የሚሳሳቱት እዚህ ጋር ነው። ከሰዎቹ ህይወት ይርቃሉ፣ ነገር ግን ላገኙት ሰው ሁሉ ስለ ሰዎቹ ማውራታቸውን አያቆሙም። ለጓደኞቻቸው እያንዳንዷን ዝርዝር ነገር ይነግራሉ። ግልጽ ያልሆኑ የሀዘን ጥቅሶችን ይለጥፋሉ። ምን እንደተበላሸ 1000 ጊዜ ይናገራሉ። ነገር ግን ከዚህ በኋላ እንደዚህ ማድረግ አትችሉም። ስለ እነሱ ባወራችሁ ቁጥር ለእነሱ ኃይል ትሰጣላችሁ። አእምሯችሁ ውስጥ በህይወት እንዲቆዩ ታደርጓቸዋላችሁ። እናም ምን የሚፈጠር መሰላችሁ? ወሬው እነሱ ጋር ይደርሳል። የጋራ ጓደኞቻችሁ ይነግሯቸዋል። በጣም አዝነዋል፣ ሁልጊዜ ስለ እናንተ ያወራሉ ይሏቸዋል። እናም እነዛ ሰዎች አሁንም ያስቡኛል፣ ከኔ አልወጡም፣ በፈለኳቸው ጊዜ አገኛቸዋለሁ ብለው ያስባሉ። ስለዚህ አብዝታችሁ ስለነሱ በተናገራችሁ ቁጥር አሁንም እናንተ ላይ መጥፎ ነገር ማድረግ እንደሚችሉና እናንተም እዛው ባላችሁበት ተቀምጣችሁ እንደምትጠብቋቸው በተዘዋዋሪ እየተናገራችሁ ነው። ጠንካራ ሰዎች ግን በምትኩ አንድ ሰው ስለ ሁኔታው ሲጠይቃቸው አሁን ትኩረቴን በሌሎች ነገሮች ላይ አድርጌያለሁ ብለው ምላሽ ይሰጣሉ። የሆነ ሰው ጉዳዩን ለማንሳት ሲሞክር ርዕሱን ቀይሩት። ወይም ያ ሰው የድራማውን ዝርዝር ነገር ሲፈልግ ፈገግ ብላችሁ ሁሉም ነገር መልካም ነው፣ ወደፊት እየተራመድኩ ነው ብላችሁ አጭር መልስ በተረጋጋ ሁኔታ መስጠት። ምንም አይነት ማብራሪያ መስጠት የለም። ብሶት መናገር የለም። በንግግሮቻችሁ ውስጥም ለነሱ ምንም አይነት ቦታ መስጠት የለም። ይሄኔ ሰዎቹ ስለነሱ እንደማታወሩ እንዳልተጎዳችሁና በእውነትም ደህና መሆናችሁን ሲሰሙ ቀድሞውንም ትታችሁ ሄዳችሁት እናንተ ራሳችሁ እንደሆናችሁ ራሳቸውን መጠራጠር ይጀምራሉ። ያኔ ነው ጸጸቱ አእምሯቸው ውስጥ መርመስመስ የሚጀምረው። ደረጃ 3 ራሳችሁ ላይ ስሩ። እነሱ በሌሉበት፣ ስለ እነሱ በማይወራበትና ከነሱ ጋር በማትነጋገሩበት ጊዜ አንድ ኃይለኛ ነገር ታደርጋላችሁ። ደረጃችሁን ታሳድጋላችሁ። የተሻላችሁ ሰዎች ትሆናላችሁ። ነገር ግን ይህንን የምታደርጉት ለነሱ ሳይሆን ለራሳችሁ ብላችሁ ነው። የአካል ብቃት እንቅስቃሴ መጀመር፣ አዳዲስ ነገሮችን መማር፣ ሁልጊዜ መሞከር የምትፈልጉትን ነገር መሞከር፣ በእውነት ዋጋ ከሚሰጧችሁ ሰዎች ጋር ጊዜ ማሳለፍ፣ በውስጣችሁ ማትወዱትን ክፍል ማስተካከል፣ በራስ መተማመናችሁ ላይ መስራት፣ ይበልጥ ፈገግ ማለት፣ ይበልጥ መሳቅና ሁልጊዜ መሆን የምትፈልጉትን ያንን ሰው ለመሆን መጀመር። የሚገርመው ደግሞ ይህ ነው። ሰዎች ያስተውላሉ።
ጓደኞቻችሁ እንደተለወጣችሁ፣ ይበልጥ ደስተኛ፣ ይበልጥ ጠንካራና በራሳችሁ የምትተማመኑ እንደሆናችሁ ያስተውላሉ። እናም በመጨረሻም ጥለዋችሁ የሄዱ ሰዎች ይህንን ያስተውሉታል። ምናልባትም በጣም አምሮባችሁ የሚያሳይ ምስል ይመለከታሉ። ምናልባትም ከሌላ ሰው በጣም ጥሩ ሁኔታ ላይ እንዳላችሁ ይሰማሉ። ምናልባትም በአጋጣሚ በአካል ሲያገኟችሁ ምን ያህል ቆንጆ እንደሆናችሁ ማመን ይሳናቸዋል። አዝናችሁ ተስፋ ቆርጣችሁና ተሰባብራችሁ እንደሚያገኟችሁ ሲጠብቁ እናንተ በተቃራኒው ተለውጣችሁና እያበራችሁ ከነሱ ጋር ከነበራችሁበት ጊዜ ይልቅ ይበልጥ ደስተኛ ሆናችሁ ሲያዩአችሁ ያኔ ነው ጸጸቱ እንደ ከባድ መኪና የሚመታቸው። ምክንያቱም አንድ የሚያስፈራ ነገር ይረዳሉ። እነሱ ከእንግዲህ ወዲህ አያስፈልጓችሁም። ትሰበራላችሁ ብለው አስበው ነበር። የምትጠብቋቸው ይመስላቸው ነበር። በማንኛውም ጊዜ መመለስ እንደሚችሉና እናንተም ባላችሁበት እዛው እንደምትጠብቋቸው አስበው ነበር። ግን እዚያ የላችሁም። ወደፊት ተራምዳችኋል፣ አድጋችኋል፣ የተሻላችሁ ሆናችኋል። እናም አሁን የሚሰበረው ማን እንደሆነ በትክክል የለያችሁ ይመስለኛል። ደረጃ 4 ለዳቦ ፍርፋሪዎቻቸው ትኩረት አትስጡ። ስለዚህ ቀጥሎ ምን እንደሚፈጠር ልንገራችሁ። የተወሰነ ጊዜ ካለፈ በኋላ ማለትም ከተሰወራችሁ በኋላ ስለነሱ ማውራት ካቆማችሁ በኋላና ያለነሱ አስደናቂ ነገር እያደረጋችሁ እንደሆነ ካዩ በኋላ እጃቸውን ይዘረጋሉ። ምናልባትም ሰላም እንዴት ናችሁ የሚል ቴክስት ሊልኩ ይችላሉ። ምናልባትም የቀድሞ ፎቶዎቻችሁን ላይክ ማድረግ ሊሆን ይችላል። ምናልባትም እንደናፈቋችሁ የሚገልጽ መልእክት መላክ ሊሆን ይችላል። እነዚህ የዳቦ ፍርፋሪ ይባላሉ። ተመልሳችሁ እንደምትመጡ ለማየት የሚወረውሩት ትንሽዬ የትኩረት ቁርጥራጮች። እናም ይሄ ከሁሉም ከባዱ ፈተና ነው። አብዛኛዎቹ ሰዎች እዚህ ጋር ይወድቃሉ። በጣም ይደሰታሉ። ናፍቄያቸዋለሁ፣ ተመልሼ እንድመጣ ይፈልጋሉ ይሉና ወዲያውኑ ይመልሳሉ። እንደገና ዝግጁ ይሆናሉ፣ እንደገና ይጓጓሉ። ይሄኔ ሰዎቹ አሁንም አሉ ማለት ነው፣ የትም አይሄዱም፣ ጊዜ መውሰድ እችላለሁ ብለው ያስባሉ። ስለዚህ እነዚህ ሰዎች ቴክስት ሲልኩላችሁ ማድረግ ያለባችሁ ጨርሶ አለማየት ወይም ሳታነቡት መተው። እንዲያ ማድረጋችሁ የእነሱ ትንሽዬ የዳቦ ፍርፋሪ ከእንግዲህ እንደማይሰራ ያሳያቸዋል። ሁለተኛው አማራጭ ከመለሳችሁ አጭርና ፍላጎት የሌለው አድርጉት። ደህና ነኝ፣ አመሰግናለሁ ብቻ ማለት። ምክንያቱም እውነቱ እዚህ ጋር ነው። እናንተን መመለስ ቢፈልጉና በእውነትም እናንተን በማጣታቸው ቢጸጸቱ ኖሮ እንደ ነገሩ የሆነ የሰላምታ መልእክት አይልኩም ነበር። በትክክል ጥረት ያደርጉ ነበር፣ ይቅርታ ይጠይቁ ነበር፣ ማብራሪያ ይሰጡ ነበር፣ በአግባቡ ይመጡ ነበር። የዳቦ ፍርፋሪ ለእርግቦች ነው። እናንተ እርግብ አይደላችሁም። እናንተ ዋጋችሁን በትክክል የምታውቁ የተከበራችሁ ሰዎች ናችሁ። ደረጃ 5 አስቀድሞ እንዳሸነፈ ሰው መኖር። ይሄ የመጨረሻውና አስፈላጊው እርምጃ ነው። ህይወትን ልክ አስቀድሞ እንዳሸነፈ ሰው መኖር። ለማሸነፍ እንደሚሞክር አይደለም፣ እነሱ እስከሚመለሱ እንደሚጠብቅም አይደለም፣ ወይም አንድን ነገር ለማረጋገጥ እንደሚሞክር ሰው አይደለም። ህይወትን የምትኖሩት ልክ የሚያስፈልጋችሁ ነገር ሁሉ ቀድሞውኑም እንዳላችሁ አድርጋችሁ መኖር። ምክንያቱም እውነትም ስላላችሁ። የወደፊት ህይወታችሁ አላችሁ፣ የሚወዷችሁ ሰዎች አሏችሁ፣ ህልሞችና ግቦች አሏችሁ። እናም ሙሉ ህይወት ከፊታችሁ ይጠብቃችኋል። ስለዚህ አንድ ሰው ሄደም ቀረ ምንም ለውጥ የለውም። አስቀድማችሁ እንዳሸነፋችሁ ስትኖሩ ሰዎች ያዩታል፣ ይሰማቸዋል፣ ልክ ከውስጥ እንደሚያበራ ብርሃን። እናንተ ተስፋ የቆረጣችሁ አይደላችሁም፣ ፈላጊ ያጣም አይደላችሁም። የሆነ ሰው እናንተን እስኪመርጣችሁም አትጠብቁም፣ ምክንያቱም አስቀድማችሁ ራሳችሁን መርጣችኋልና። እናም ሰዎች እናንተን በማጣታቸው ከማንኛውም ነገር በላይ እንዲጸጸቱ የሚያደርጋቸው ይሄኛው ነው። ምክንያቱም ደስተኛ ሆናችሁ በራሳችሁ የምትተማመኑ ሆናችሁና ምርጡን ህይወታችሁን ስትኖሩ ሲያዩአችሁ እንዲህ ብለው ያስባሉ። ሰው ነበረኝ፣ ታማኝ ሰው፣ አሳቢና አስደናቂ ሰው፣ እኔ ግን ገፋዋቸው፣ ምን እያሰብኩ ነበር ብለው ይጸጸታሉ። ነገር ግን እነሱ ይህንን እስኪረዱ ድረስ እናንተ ቀድማችሁ ብዙ ርቃችኋል። እናንተ ቀድማችሁ በተሻሉ ሰዎች ተከባችኋል። እናንተ ቀድማችሁ በትልልቅ ነገሮች ላይ አተኩራችኋል። ቀድማችሁ የራሳችሁን ህይወት ወዳችኋል። እናንተን ማግኘት ትልቅ እድል ነበር። ነገር ግን ይህንን እድላቸው በገዛ እጃቸው አበላሽተውታል። በመጨረሻም አንድ እውነት ልንገራችሁ። ይህንን ሁሉ ስታደርጉ ማለትም ስትሰወሩ፣ ደረጃችሁን ስታሳድጉ፣ ስለ ሰዎቹ ማብሰልሰል ስታቆሙ አንድ ነገር ይከሰታል። እነዚህ ሰዎች በጸጸት ተመልሰው ሌላ እድል እንድትሰጧቸው ይቅርታ ሊጠይቋችሁ ይችላሉ። ነገር ግን የዚህ ታሪክ ማዞሪያው እዚህ ጋር ነው። እናንተ ከእንግዲህ ወዲህ አትፈልጓቸው ይሆናል። ምክንያቱም እነሱ በሌሉበት ጊዜ አንድ አስፈላጊ ነገር ተረድታችኋል። ያለ እነሱ ይበልጥ የተሻላችሁ ናችሁ፣ ይበልጥ ደስተኛ ናችሁ፣ ይበልጥ ጠንካራ ናችሁ፣ ይበልጥ በራሳችሁ ትተማመናላችሁ፣ ይበልጥ ህይወታችሁ ሰላማዊ ሆኗል። እናም እነሱ በሌሉበት ጊዜ የሆናችሁት ያ ማንነት እነሱን መልሶ ማግኘት አያስፈልገው ይሆናል።
እውነተኛው ድል ደግሞ ይሄ ነው። እነሱን እንዲጸጸቱ ማድረግ አይደለም፣ በቀል መበቀልም አይደለም፣ ወይም ተንበርክከው እንዲመለሱ ማድረግ አይደለም። እውነተኛው ድል ራስን በጣም አስደናቂ፣ በጣም ምሉ፣ በጣም ደስተኛ ማድረግ ነው። ስለዚህ እነዚህ ሰዎች ተመለሱም አልተመለሱም ምንም ለውጥ አያመጣም። በሁለቱም መንገድ አሸናፊዎቹ እናንተ ናችሁ። ከተመለሱ ለእናንተ የሚመጥኑ መሆን አለመሆናቸውን እናንተ ትወስናላችሁ። ካልተመለሱም አሁንም ቢሆን እያሸነፋችሁ ያላችሁት እናንተ ናችሁ። ምክንያቱም ምርጡን ህይወታችሁ መኖር ስለጀመራችሁ። ቪዲዮን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለምትወዷቸው ሰዎች ሼር ማድረግ አትርሱ። ሰላም ቆዩልኝ።